ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እና አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንቶ ከጥቅም አንፃር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። የታሪክ ስህተቶች ለሀገር ጠንቅ ናቸው። ሀገርን ወደ ኋላ አዙረው የእድገት በሮችን ዘግተው ነገን ከብርሃን ይልቅ የብርሃን ተመኝ ያደርጋሉ። ታሪክ የሚያስተምር ብቻ አይደለም፣ ካልተማርንበት ግን የሚበቀል እንጂ። ዛሬ ስለ አንድ ቁስል፣ ስለ አንድ የጠፋ በርና ስለ የአንድ ትውልድ ጥያቄ እናውራ። ኢትዮጵያ የራሷ ወደብ የነበራት አሰብ የገዛ ሀብቷ የነበረች ሀገር ዛሬ ግን በታሪክ በተሰራ ስህተት ወደብ ናፋቂ፣ በሮች የተዘጉባት የሰውን ደጅ የምጠና ሀገር ሆናለች። ይህ የኢትዮጵያ የታሪክ ጠባሳ ነው። ሀያል የነበረች ሀገር ሶምሶሞ የሚያስሮጥ በራሳችን እጅ የተሰራ የቁስል ምልክት ነው። መከላከያ አቅማተን አይደለም፣ ዲፕሎማሲም ተዳክሞ አይደለም። ስህተቱ የውስጥ ነው። ፖለቲካዊ ውሳኔ ስህተት። ኤሳው ለምስር ወጥ ቡክርናውን እንደሸጠ ኢትዮጵያ በተሳሳተ መንገድ የፖለቲካ ውሳኔ አሰብን አጣች። ቡክርና በቀላል የሚገነባ አይደለም። አሰብም ያን ሰሞን የፖለቲካ ቅዠት አይደለም። ግመል የጠጣበት የሚለው ያ የቀድሞ ጠቅላይ ሚኒስትር ንግግር ለትውልድ የተዘጋ በርና የዘመናት ቁጭት ሆኖ ቀረ። ለሀገራት ልወደድ ባይነት ለጊዜያዊ ጥቅም ሲባል የኢትዮጵያን የደም ስር የቆረጠ ውሳኔ ነበር። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ነገር ግን የኔ ትውልድ ዝም አይልም። የተዘጋ በርን እያዩ የሚኖሩባት ዘመን አከተመ። አሰብ በኢትዮጵያ ነው። በተጣመመ ፖለቲካ የተቀማችውን ሀቅ እውነትን ይዘን በሀቅ ላይ ተመስርተን የምናስመልስበት ቀን ሩቅ አይደለም። በስልጣኔ የተራቀቀች ሀገርን ለማየት ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት ህልም አለኝ። ታሪክ ስህተት ይቅር ላይባል ይችላል። ነገር ግን ትውልድ ለሀገሩ መብት ሲቆም ታሪክ በድጋሚ ይጻፋል። ኢትዮጵያ በድጋሚ ወደ መድረኩ ትመጣለች። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል።